ሰላም ጤና ይስጥልን ውድ ተከብራችሁ እንግዲህ ይሄንን ቪዲዮ የምታዩ ጀግኖች ናኦል መንገሻ ነኝ ከአዲስ አበባ ማለት ነው። በአሁኑ ሰዓት ላይ ዩኒቨርሲቲ ተማሪ ከብሬክስሩ ሼር ካምፓኒ ጋር እየሰራው እንገኛለሁ ማለት ነው። እንግዲህ ይህን እድል ሳገኝ የሃይ ስኩል ተማሪ ነበርኩኝ ማለት ነው። ወደ 10ኛ ክፍል አካባቢ ማለት ነው። በዛ አጋጣሚ እዚህ ቦታ ላይ ጋበዘችኝ ሰላም ባይተ በጣም ነው የማመሰግነው ማለት ነው። እንግዲህ እንደሚታወቀው ካምፓኒው ላይ ስልጠናዎችን ወስጄ አካዳሚክ ላይ በጣም ፐርፎርም አድርግ ችያለሁ። ከ88 ወደ 98 ነው አቬሬጄ ያደገው። ጎበዝ ተማሪ እንደሆን፣ ውጤታማ ተማሪ እንደሆን፣ ፕሮዳክቲቭ ተማሪ እንደሆን ረድቶኛል። በተጨማሪ ደግሞ ከካምፓኒው ጋር በሚያቀርበው የቢዝነስ ኦፖርቹኒቲ ደግሞ በደንብ አድርጌ በመስራት ለበርካታ ኦልሞስት ከ500 ሰዎች በላይ ለሚሆኑ ሰዎች የስራ እድል የቢዝነስ ስልጠና እድል እንዲያገኙ መርዳት ችያለሁ ማለት ነው። እንግዲህ ትልቅ አቺቭ አድርጌ ብዬ ማስበው ሁሌ የምመኝ የነበረው መቼ ይሆን ግን ይህ ነገር ማሳካው፣ መቼ ይሆን ግን እንደዚህ ነገሮችን ማድረገው ብዬ በጣም በልብ ያስብ ነበር። ግን የሆነት አንዳንዴ ታች ስትሆኑ የሆነት ግን እንደዚህ ያሳካለሁ ምናምን የሚል ውስጤ ጥርጣሬዎች ይኖሩብኛል። ግን ተስፋ ነበረኝ። በደንብ ካምፓኒውን አምኜ ራሴንም ቲሞቼንም አፕሌኖቼንም አምኜ በደንብ አድርጌ እየሰራው ዛሬ ላይ አሁን የምገኘው በራሴ ቤት ውስጥ ነው። ሽሚስ ተከራይቼ ነው የምኖረው። ያሁን ባለ አንድ መኝታ ዛሬ ቤቴን አሳያችኋለሁ ማለት ነው። መልካም ቆይታ ይሁንላችሁ። የስ ይሄ እንደምታዩት እንግዲህ ሳሎን ነው። ዋው አሜዚንግ! ያያችሁ ነው እንግዲህ የምታዩት ሳሎን ነው። እንግዲህ የራሴ ሶፋ አለኝ። ኦፕን ኪችን ነው። እዛ ጋር እያበሰልኩ ነው። የሚገርማችሁ አሁን ራሱ እያበሰልኩ ነው። ባይዘ በጣም በቃ እንደዚህ አያችሁ ዘመናዊ እነዚህ አይነት ቤት በጣም ደስ ይለኛል። ላይት ያለው ምናምን ጎልድ ከለር ማለት ነው። እንግዲህ እንደምታዩት ነው። ዋው አሜዚንግ! ይኸው እዚህ ጋር እንደምታዩት ኦፕን ኪችን ነው። እዚህ ጋር አበስላለሁ። አሁን ራሱ የሚገርማችሁ እያበሰልኩኝ ነው። ደስ ይላል። እንግዲህ አስባችሁታል? ተማሪ ሆናችሁ እንደዚህ አይነት ቤት ውስጥ ብቻ መኖር ማለት ነው። በጣም ነው ደስ የሚለው። ወደዚህ ደግሞ ለገባች ነው ወደ መኝታ ክፍሌ። እዚህ ጋር እንግዲህ መኪና አለ። አሜዚንግ! ዋው አሜዚንግ! ይኸውላችሁ እዚህ ጋር ያንዱ ነገር ድሪም ቦርድ ለጥፍ ያለው የምኖርበት እንግዲህ አስቡት። ይታያችኋል ብዬ አስባለሁ። እዚህ ጋር እንግዲህ ኢማጂን ሽንት ቤት ያለች እዚሁ ጋር ነው። ሽንት ቤት ይቅርብ ነው። በረንዳ አለኝ። ዋው አሜዚንግ! እንግዲህ አቺቭመንት ትልቁን ጉልቻ የሚይዘው ምናልባት ይህን ቪዲዮ የምታየው አዳዲስ ሰዎች ልትኖሩ ትችላላችሁ። አዳዲስ ገና መረጃ የሰማችሁ ልትኖሩ ትችላላችሁ። ትልቁ ነገር ማየት ያለባችሁ ነገር ህይወታችሁን የሚቀይረው ውሳኔ ነው። የምሬ ነው የምላችሁ። ሰው ከወሰነ እና ያንን ውሳኔ ሊያቃጥፍለት የሚችል ፕላትፎርም ላይ ከተሳተፈና ከቀጠለ እመኑኝ ማሳካት ይችላል። የሚፈልግበት ገቢ ላይ የሚፈልግበት የሰተስ ላይ መድረስ ይችላል። እኔ ያንን ነገር ነው ያደረኩት ማለት ነውና ምናልባት ጥያቄ ምን ያለባችሁ ሰው ካላችሁ ደግሞ ከጋበዛችሁ ሰው ጋር በደንብ ተጠያየቁ ማለት ነው። በእርግጠኝነት ከተጠቀማችሁበት ኢን ኦፖርቹኒቲ ይሄ በጣም ትንሽ ነገር ነው፣ ተራ ነገር ነው። የምር ይምላችሁ ማለት ቃል ትንሽ አቺቭመንት ነው። ገና ከዚህ በላይ በመኪና በተለያዩ ትልቅ ከፍታዎች ላይ ደግሞ እንደምንገናኝ በጣም እርግጠኛ ነኝ። እንግዲህ ሲዩ አት እንግዲህ እናንተም ተማሪዎችም ካላችሁ ሰራተኞችም ካላችሁ እንደምታሳኩት በጣም እርግጠኛ ነኝ። አብረን ወደ ስኬት እንጓዛለን ማለት ነው። መልካም ጊዜ ይሁንላችሁ።